ይሰማል ከላይ ሄሎ ይሰማል። እሺ አንደኛ መስፈርት እሱን አሟልተዋል ነብዩ ሰለላሁ ዐለይሂ ወሰለም። አዳምጡ ልጆች። እሺ አንደኛ እሱ ነው። ሁለተኛ ምንድነው? ያ ነብይ በተነሳበት ህዝብ መካከል ተአምራትን በማድረግ ያሳያቸዋል። ለምሳሌ አይንን ማብራት ይመስል ልክ እንዲሁ በርካታ ሌላ ተአምራቶችን ያሳያቸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ታዲያ ነቢይ መሆናቸውን ሊያረጋግጥ የሚችል እንደቀደሙት ነቢያት ተአምራትን በህዝቦቻቸው መካከል አድርገዋል ወይ? አዎ አድርገዋል። ምን ያክል? ከ1000 በላይ ተአምራትን አድርገዋል። ነቢ ሰለላሁ ዐለይሂ ወሰለም ካደረጓቸው ተአምራቶች መካከል አይን ማብራትን ነቢያችን ሰለላሁ ዐለይሂ ወሰለም አድርገዋል። የዓሊ ብን አቢ ጣሊብን አይን ፈወሱት ብሎ ቃል በቃል እንደተገለጸው ሌላም ሰሓባ ልክ እንዲሁ ማየት የተሳነው ሰሓባ መጥቶ ያ ረሱላላህ ኡድዑ ላህ ሊ አን የሩደ ሊ በሶሪ አላቸው። አንቱ የአላህ መልእክተኛ ሆይ አይኔን እንዲፈውስ አላህ አይኔን እንዲመልስልኝ ይጸሉልኝ አላቸው። ወዲያው ያው ሰው መጥቶ ጠይቆ አይኑ ተፈውሶለት እንደሄደ ሐዲሱ ላይ በግልጽ ተቀምጧል ማለት ነው። ሁለተኛ መስፈርት ይሄ። ሌላ ጨረቃን መክፈላቸው፣ ወደ 7ቱ ሰማያት ሂደው አድርገው አምላክን አነጋግረው መምጣታቸው፣ ልክ እንዲሁ የቀደሙት ነቢያቶችን ማግኘታቸው፣ ልክ እንዲሁ ለጥቂት ሰው የሚበቃል ምግብ ለብዙ ሰው የማበርከት ተአምርን መሰጠታቸው፣ እነዚህን ሁሉ በርካታ ተአምራቶችን ማለት ነው። እሺ ሶስተኛ የነብይነት ማረጋገጫ አንድ ነብይ ምንድን ነው? ነብይ ትንቢትን ተናጋሪ ነው። ያ ነብይ የሚናገረው ትንቢት ይፈጸማል። ያን ሲፈጸምም ያሉ ታዲያ ነቢ ሰለላሁ ዐለይሂ ወሰለም ይህንን መስፈርት አሟልተዋል። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው በርካታ ትንቢቶችን እየተናገሩ ሲፈጸም ያዩ ነበረ ሰዎች። ያ ሆኗል ማለት ነው። ሌላ ልክ እንዲሁ ያ ነቢይ አስተምህሮቱ ይታያል። አስተምህሮቱ የቀደሙትን ነቢያቶች መንገድ ተከትሎ የመጣ መሆን አለበት። የቀደሙትን ነቢያት የተቃወመ መሆን የለበትም። የቀደሙት ነቢያቶችን ነቢዩ ሰለላሁ ዐለይሂ ወሰለም አረጋግጠዋል ወይ? አዎ። በቁርአን ላይ በል ጃአ ቢልሐቅ ወሰደቀል ሙርሰሊን ይላል። ሙሐመድ የቀደሙትን ነቢያት አረጋግጧል ይላል። እንዲሁም ደግሞ እውነትን ይዞላቸው መጥቷል ይላል። ማን ናቸው ያረጋገጣቸው ነቢያቶች ከተባለ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ኢዮብ፣ እነ ሕዝቅኤል፣ እነ ኤልሳ፣ እነ ኤልያስ፣ እነ ሰለሞን፣ እነ ዳዊት፣ እነ ሙሴ፣ እነ ሃሩን፣ እነ ኢየሱስ ነቢዩ ኢየሱስ፣ እነ ዘከርያስ፣ እነ ዮሐንስ፣ እነዚህ ሁሉ የቀደሙት ነቢያት ከኔ በፊት የነበሩ እውነተኛ ነቢያቶች ናቸው ብለው ለህዝቦቻቸው አረጋግጠውላቸዋል ማለት ነው። እንዲሁም ይዘው የመጡት እውነታ የቀደሙትን የነቢያትን መንገድ የተከተለ አንድና ብቸኛ የሆነውን አምላክ በብቸኝነት አምልኩ፣ የአብርሃም የይስሐቅ የያዕቆብን አምላክ እያሉ ነው የመጡት። ሌላ አዲስ አማልክቶችን መጥተው አልሰበኩም ነቢ ሰለላሁ ዐለይሂ ወሰለም። ይልቁንስ በዘመናቸው ሲመለኩ የነበሩ ጣዖታቶችን ሁሉ እነዚህም ሐሰት ናቸው ብለው አውግዘዋቸው አንዱን አምላክ የአብርሃም የይስሐቅ የያዕቆብን አምላክ ማምለክ አለባቸው ብለው ለትውልድ ያስተማሩ ናቸው ማለት ነው። እና ይህ በጥቂቱ ነው። ሌላ ጥያቄ ያለው ካለ መቀጠል ይችላል። እሺ ስደት ላይ ያሉ ልጆች አሁን ስደት ላይ ነው ያሉት ማለት ነው። እና ስራ እየሰራን እያለ በሆነ አጋጣሚ ይረፍድብናል። ፈርድ ሰላት ዋጅብ ነው መስጂድ መስገድ ማለት ነው። እሺ ፈርድ ሶላት ዋጅብ ነው መስጂድ መስገድ። መስጂድ የአዛን ድምፅ የሰማ ሰው ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ሰሚዐ ኒዳእ ፈለም የእቲ ኢለል መስጂድ ፈላ ሶላተ ለሁ ብለዋል። ኢላ ምን ዑዝር ወልዑዝር ሁማ አልመረዱ ወልኸውፍ። የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ሶላት አልጀማዓ ያልሰገደ ቤቱ ቢሰግድ ሶላት የለውም ብለው ተናግረዋል። ስለዚህ ቤቱ መስገድ አይችልም ማለት ነው። የአዛን ድምፅ ከሰማ ሂዶ መስገድ አለበት ወደ መስጂድ። ነገር ግን አሳማኝ የሆነ ምክንያት ካለው ቤቱ ቢሰግድ ችግር የለውም። ለምሳሌ ከታመመና በቤቱና በመስጂዱ መካከል ለህይወቱ አስጊ የሆነ የሚያስፈራ ነገር ካለ የዛኔ ቤቱ ይሰግዳል። እሺ ከእነዚህ በስተቀር ያው አይቻልም ማለት ነው። ያለምንም ምክንያት መስቀረት አይቻልም። ኦኬ በቃ ሹክራን ጀዛከላ ወያኩ። እሺ ቀጣይ ጥያቄ ያለው ኦሜጋ ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ሰላም ናችሁ? ተረፋችሁ? አለን አልሐምዱሊላህ። ማን ነው? እሺ የኔ እግዚአብሔር ይመስገን። ኮመንት ላይ ካየሁት ጥያቄ መነሻ ላድርግና የኔንም ልጨምርበት። እንትን በእስልምና ፎቶ መነሳት እንዴት ይታያል? እንዲሁም ደግሞ ስዕል መሳል፣ ራስን በሰዓሊዎች ማሳል እንዴት ይታያል? እንዲሁም ደግሞ አያይዘ ቪዲዮስ እንዴት ይታያል የሚለው መልስ።
ሙስሊም ክርስቲያን አይደለ? ኦርቶዶክስ ነኝ። ኦርቶዶክስ ከሆንክ ስለ አምላክ፣ ስለ ሃይማኖት፣ ስለ ነቢያቶች ብትጠይቅ የተሻለ ነው። እነዚህ ሙስሊሞች የሚመለከቱ ጥያቄዎች ናቸው። እናወራለን፣ ችግር የለም። መልስልህ፣ ችግር የለም። በዚህ ጉዳይ በዑለሞች መካከል ብዙ ሀሳቦች አሉ። አንደኛ ምስል መሳል ሲባል 17 ሐዲሶች መጥተዋል ይህን አስመልክተው። እነሱም የሚከለክሉት ምን ነው በሚለው ጉዳይ በዑለሞች መካከል ስምምነት የጸደቀባቸው ነገራቶች አሉ፣ ኺላፍ ያለባቸውም አሉ። ስምምነት የጸደቀባቸው አንደኛ ሐውልትን መስራት። ዓላማው ለምንድን ነው ይህን የተከለከለበት የሚለው እሱም ስታውቁ ጊዜ ትረዳላችሁ ይበልጥ ማለት ነው። አንደኛ የተከለከለው ምንድን ነው? በዑለሞች መካከል ኺላፍ የሌለው ሐውልትን መስራት፣ የሰውና የእንስሳቶችን እያደረጉ መስራት። ያ ነው። ከእንጨት ሊሆን ይችላል፣ ከድንጋይ ሊሆን ይችላል፣ ከብረት ሊሆን ይችላል፣ ከወርቅ ከብር ከምናምን ነገር አቅልጦ የሚሆን መስራት አይቻልም። ይህ ይፈቀድ። ሁለተኛው ምንድነው? አረስም፣ እነዚያን በስዕል መሳል፣ ግድግዳ ላይ ሊሆን ይችላል፣ ማናቸውም ነገራቶች ላይ ረስም መሳል ማለት ነው። በዚህ ላይ ምንም ኺላፍ የለም፣ ዑለሞች ከልክለዋል። ይህ በስልክ ያለውን ጉዳይ ግን በዑለሞች መካከል ኺላፍ አለ። ሼክ ዘይድ አልመድኸሊ ረሒመሁላህ ተዓላ እርሳቸው በዑለሞች መካከል ኺላፍ ያለበት ነው። ይቻላል ያሉም አሉ፣ አስፈላጊ ለሆነ ነገር አስፈላጊ ካልሆነ ደግሞ አይቻልም ያሉ ብለው የተናገሩ አሉ። ያን ላይ ትኩረት ያደረገው ምንድን ነው ታዲያ ከተባለ የውለህ ኦሜጋ ባዕድ አምልኮ የተጀመረው እዚች ምድር ላይ ሐውልትን በመሳል ነበረ። የመጀመሪያው ባዕድ አምልኮ የተጀመረው እንደ እስልምና አስተምህሮ በኖህ ዘመን ነው። ከኖህ ዘመን በፊት ባዕድ አምልኮ የለም ነበር። ህዝብ ሁሉ አንዱን አምላክ ነበር የሚያመልከው አላህን። ያ ማለት ኃጢአት አያደርጉም ማለት አይደለም። ሌሎች ኃጢአቶችን ሊያደርጉ ይችላሉ። ቃቢል ሀቢልን እንደገደለው ማለት ነው። እንዲህ አይነት ኃጢአትን ያደርጋሉ። ክህደትን ግን አያውቁም ነበር። በኖህ ዘመን 5 ታላላቅ ጻድቅ ሰዎች ነበሩ። እነዚህ 5 ታላላቅ ጻድቅ ሰዎች በሞቱ ጊዜ በህዝቦቻቸው መካከል ሰይጣን ገባና ምን አላቸው? እነዚህ እኮ ደጋግ ሰዎች ወደ አምላካችሁ ከማንም በላይ የቀረቡ ነበር። እነርሱን እያስታወሳችሁ በአምልኮ ላይ ትበረቱ ዘንድ የእነርሱን አምሳል በሐውልት መልክ ሰርታችሁ በመቃብሮቻቸው ላይ ለምን አታስቀምጡም አላቸው። ተመልከት፣ ወደ አምልኳቸው ጥሯቸው አላለም። ነገር ግን ለእነዚያ ምስል መስራትን ሂዶ ጠራቸው። ከዚያም እነርሱ ይህማ ጥሩ ሀሳብ ነው አሉና እነሱን እያስታወስን በአምልኮ እንድንበረታ ዘንድ ለምን በመቃብራቸው ላይ ሐውልትን አናስቀምጥም አሉ። ቅርጻቸውን ቀረጹና ፈሰወሩ ተማሲለሁም ወወضዑሃ ዐላ መቃብሪሂም፣ በመቃብሮቻቸው ላይ ያስቀመጧቸው ቅርጾቻቸው ሰርተው። ከዚያ ቀጣዩን ትውልድ ሰይጣን ሄደና ምን አላቸው? እነዚህ እኮ በጣም ጻድቃኖች ነበሩ። ወደ እነዚህ ሂዳችሁ አምልኳቸውን ብታቀርቡና እነሱ እንዲያማልዷቸው ብትጠይቋቸው ወደ አምላክ ከማንም በላይ የቀረቡ ስለሆነ እነሱ ያቀራርቧቸዋል አላቸው። ከዚያ ሂደው እነዚያን እውነት ነው እኛ ኃጢአተኛ ነን፣ እነዚህ ደግሞ አባቶቻችን ጻድቆች ናቸው፣ ስለዚህ እነርሱን ለምነናቸው ለምን ወደ አምላክ እንዲያቀራርቡን አናደርግም አሉ። ከዚያ በኋላ ወደ እነዚያ ሂደው መለመን ጀመሩ። ይሄዳሉ፣ መልአክ ሊሆን ይችላል ጻድቃን እያሉ። ከዚያ በኋላ ሰዎች በየጊዜው ይሄ ቅዱስ ገብርኤል፣ ሚካኤል፣ አከሌ ቅዱስ አባት እያሉ እየሳሉ እየቀረጹ ለእነዚያ ሂደው አማልደን ብለው መለመን ጀመሩ። ከዚያ ጀምሮ ነው ይሄ ባዕድ አምልኮ የተጀመረው። ይሄ ነው። ስለዚህ አምላክ ኢስላም ይሄንን በደንብ አድርጎ አጥብቆ ከለከለው። ወቃሉ ላ ተዘሩነ አሊሀተኩም ወላ ተዘሩነ ወደን ወላ ስዋዕን ወላ የዑሰ ወየዑቀ ወነስራ እያሉ ቀድ አضሉ ከሲራ፣ በርካቶችን አሳቱ፣ እነዚህም እያለ ይናገራል። ስለዚህ ምስል የተከለከለው ከዚህ አንጻር ነው። ቅርጻ ቅርጽን መሳልና መቅረጽ ከማናቸውም ነገራቶች ከዚህ አንጻር ነው የተከለከለው ማለት ነው። እሺ፣ ሌላ ጥያቄ ካለ መጠየቅ ትችላለህ። እሺ፣ አመሰግናለሁ። በቀደም ተነጋግረንበት የነበረውን ያው ኢየሱስ ክርስቶስ ቃል በሚለው ላይ ያው ብዙ ነገር አብራርተልኛልና ፍጡር መሆኑን የሚያሳይ ነው ብለህኝ ነበርና ፍጡራንም ከእግዚአብሔር በሚወጣ ቃል እንደተፈጠሩ እንትን ነግረኝ ነበርና ኢየሱስ ክርስቶስ በልዩ ሁኔታ ቃል ተብሎ ተጠርቷል። እነዛ ግን በቃል ቢፈጠሩም ቃል ተብሎ አልተጠሩም እና የኢየሱስ ክርስቶስ ቃል ተብሎ የተጠራበት ሁኔታ ፍጡር መሆኑን ለመሆኑ ማሳያ መሆን ይችላል የሚለውን እንድታሳይ ነበር። እሺ፣ በጣም ጥሩ። ቃል ተብሎ አልተጠራም በቁርአን ላይ እንደዛ የሚል የለ። ነገር ግን ቢጠራስ ወደሚለው ስንመጣ ጊዜ ለምንድነው ኢየሱስ ክርስቶስን ቃል ብሎ እንዲጠራ ሊያስችለው የሚችለው ወደሚለው ስንመጣ፣ እዩላችሁ ልጆች፣ ክርስቶስ በጣም ተገፍቷል። ለምን አላህ እንዳከበረው አሁን እንድትረዱ ዘንድ ክርስቶስ በጣም ተገፍቷል፣ በጣም ተበድሏል፣ በጣም ተዋሽቶበታል። ከማን
ከወገኖቹ አብሯቸው ከነበሩ ከአይሁዳውያን ህዝቦች ዘንድ ይወታቸዋል። ሌሎች እነ አብርሃም እነ ኢስሐቅ እነ ያዕቆብ እነዚህ በህዝቦቻቸው መካከል የተከበሩ ነበሩ። ክርስቶስ ዝቅ ተደርጓል፣ ተንቋል፣ ተገፍቷል። በዝሙት ነው የመጣኸው እያሉ ክብሩን አዋርደውታል አይሁዲዎች። አምላክ ታዲያ ይህን ክብሩን ሊመልስለት ዘንድ ተሽሪፈን ወተክሪመን ለሁ አዳፈሁ ኢላ ነፍሲሂ ለእርሱ ክብር ሲል ወደ ራሱ ያስጠጋዋል። በበርካታ ንግግሮቹ ላይ ገብታችኋል አይደል? አይሁዲዎች አይተህ ከሆነ በፊቱ ቁመው መጽሐፍ ቅዱስ ላይ እኛስ አባት አለን የዝሙት ልጆች አይደለንም እያሉ ያሽሟጥጡበት ነበር። አንተ የዝሙት ልጅ ነህ እያሉት ነው። ይህ መጽሐፍ ቅዱስ ላይ ያለ ነው። መጽሐፉን የሚያነብ ሰው ያውቀዋል። አውጣልን ካላቸው አውጥቼ ማስረጃ ሳያቸዋለሁ። ታዲያ አምላክ አላህ ስብሐነ ወተዓላ በርካታ ጊዜ ወደ ራሱ የሚያስጠጋው ይህንን እነርሱ የገፉትን ክብሩን ሊገልጽለትና እንዲሁም ደግሞ እርሱ የተከበረ ወደ አምላክ ከማናችሁም በላይ ከእናንተ ከአይሁዳውያን ከናቃችሁት በላይ የቀረበ ነው የሚለውን ሊገልጽለት ዘንድ ነው ማለት ነው። ተሽሪፈን ወተክሪመን ለሁ አላህ ወደ ራሱ በርካታ ነገራቶችን ያስጠጋቸዋል። አርዱላህ ይላል የአላህ ምድር የአላህ ቃል። ናቀቱላህ የአላህ ግመል ትባላለች። ያዕቆብ ማን ነው? ዩኑስ ማን ነው? ሳሌሕ ዓለይሂ ሰላም ታላቁ ነቢይ ለህዝቦቹ ተአምርን በተጠየቀ ጊዜ ከዚህ ከትልቅ ቋጥኝ ድንጋይ ግመል አውጣልን ባሉት ጊዜ በህይወት ያለችን ግመል በአላህ ፍቃድ እንዲወጣለት ተደረገ። ያቺ ናቀቱላህ ትባላለች፣ የአላህ ግመል ተብላ ትጠራለች ማለት ነው። ስለዚህ አላህ ወደ ራሱ አስጠግቷታል። ስለዚህ በይቱላህ ይባላል፣ ካዕባ የአላህ ቤት ይባላል። ስለዚህ አላህ ቤት ስለተባለ እንዳው ከእርሱ ክፍል ነው ማለት ነው። ያ ቤቱ ተገንጥሎ ሄደ ነው አይደለም። ነገር ግን የአላህ ቤት፣ የአላህ ቃል፣ የአላህ ምድር፣ የአላህ ግመል እየተባሉ በርካታ ወደ አላህ የተጠጉ ነገራቶች አሉ። ስለዚህ ያ ወለይሱ ጁዝአን ሚንሁ ወኢነማ ሁም መክሉቂን ሚንሁ ከእርሱ ክፍል የሆኑ ሳይሆኑ ከእርሱ የተፈጠሩ ናቸው ተብሎ ለመግለጽ ነው። ታዲያ ኢየሱስ ክርስቶስ ብቻ ነው ወይ ከአላህ የተባለው? ላ አይደለም። እኔም አንተም ከአላህ ተብለናል። ቁርአን ላይ አላህ ስብሐነሁ ወተዓላ ወኸለቀ ለኩም ማ ፊ ሰማዋት ወማ ፊ ልአርድ ጀሚዓን ሚንሁ ይላል። በሰማይ በምድር ያሉትን ሁሉ ፈጠርኳቸው ከእኔ ሲሆኑ አለ። ከእኔ ከማንን? ሁላችንም ከአላህ ነን። ከአላህ ነን ሲባል ምን ማለት ነው? ባለቤትነትን የያዘ ነው። ከአላህ የተፈጠርነን ለማለት ነው። ከእኔ የሆነ አንድ ብር ሰጥቼሃለሁ ብል ያ ብር የግዴታ ከእኔ ሰውነት ተገንጥሎ ከእኔ ክፍል መሆን አለበት? ላ አይደለም። ባለቤትነቴን የሚገልጽ ነው። ከእኔ ስም ከእኔ የሆነ ብር ነው። ከአላህ የሆነ መንፈስ ሲባል ጊዜ ክርስቶስ፣ ከአላህ የሆነ ቃል ሲባል ጊዜ አላህ በቃሉ ወይንም እርሱ በፈጠረው መንፈስ አስገኘው ለማለት ነው፣ ሌላ ነገር አይደለም። እንደዛ የተባለበትን ምክንያት እርሱን ወደ አላህ ስብሐነሁ ወተዓላ ያስጠጋው ሌሎችንም ፍጥረታቶች ወደ እርሱ እንዳስጠጋቸው ነው፣ ክብሩን ለመግለጽ ነው። በርካታ ጊዜ ክርስቶስ ስለተናቀ በህዝቦቹ ስለተገፋ አላህ ሊያከብረው ዘንድ የተናገረለት ቃል ነው። እሺ ታዲያ በዚህ ቃል ተብሎ የተጠራል። ይኸውልህ አላህ ለምን እንዳስጠጋው እየነገርኩህ ነው እኮ። ለምን ከተባለ እንደ ሌሎች ፍጥረታቶች አብርሃምን በዝሙት ነው የመጣኸው ብሎ የወነጀለው አለ? የለም። ኢስሐቅን በዝሙት ነው ብሎ የመጣኸው የወነጀለ አለ? የለም። አታመጣ። አዳም በዝሙት ነው ያላለ? የለም። ያዕቆብ በዝሙት ነው ያላለ? የለም። ክርስቶስ አንድ ክርስቶስ ነው በዝሙት ነው የመጣኸው ብሎ የወነጀሉት ህዝቦች። ይሄ በመጽሐፍ ላይ ያለ ነገር ነው። ለዚያ ሲባል አምላክ አላህ ስብሐነሁ ወተዓላ ለዚያ ነው ወደ ራሱ ያስጠጋው ነው። በዝሙት እንደተወለደ ያሽማጠጡበት እንደነበር ታውቃለህ አይደል? አይሁዲዎች በመጽሐፍህ ላይ ኦሜጋ እንደዛ ይላል። ልክ ነህ። አየህ አይደለ? ያን ክብሩን ሊገልጽ ነው አምላክ አላህ ስብሐነሁ ወተዓላ ወደ ራሱ እያስጠጋ ያለው እያልከው ነው። የተበደሉ አካሎችን አላህ ከጎናቸው ይቆምላቸዋል። ወደ ራሱ እያስጠጋው ያለው አላህ በዚያ ስለወረፉትና ስለዘለፉት ነው እያልኩህ ነው። በቃል ራሱ መገለጽ ያስፈልገውም ለዚያ ነው። በዝሙት ነው የመጣኸው ሲሉ አይ አጀማመሩ ዝሙት ሳይሆን በመጀመሪያው ቃል ነበር እያለ ዮሐንስ እንዲናገርለት ተፈለገ። አጀማመሩ በአምላክ ቃል እንጂ እናንተ እንደምሉት በዝሙት አይደለም እያላቸው ነው። እሺ ስለዚህ ቃል የሚለው ቃል ወደ አላህ ለማቅረብ ወደ ራሱ አቅርቦ ለመናገር ነው እንጂ እንትን አይደለም። ማቅረብ መሆኑን በምን ማወቅ ይቻላል? እየነገርኩህ ነው። ምክንያቱን እየነገርኩህ ነው። እርሱ በጣም ተገፍቶ ነበር። የተገፋ እሱ ተበድሎ ስለሆነ ገፍተውታል። በዝሙት ነው የመጣኸው እንትን ነው እያሉ ስሙን አጥፍተውታል። አምላክ ያ ነቢይ የዚያን ነቢይ ክብር መጠበቅ ይፈልጋል። ያታል አላህ በቁርአን ላይ ሲናገር ማስረጃ ነገር ወጂሃን ፊ ዱንያ ወልአኺራ ይላቸዋል። ቀድሞ በቃል መገኘቱን ሳይናገር በፊት እርሱ ክርስቶስ በቅርቢቱም ዓለም በቀጣዩም ዓለም ለእኔ በጣም ቅርብ የሆነ ነውና እያለ ወደ እርሱ መቅረቡን ሊገልጽለት ነው። ላሳየህ እሱ ቃል የተናገረበትን ስለ ክርስቶስ
በቃል ከመገኘቱ ከመናገሩ በፊት ወጂሃ ፊ ዱንያ ወልአኺራ ይለዋል። በቅርቢቱም ዓለም በቀጣዩም ዓለም ባለሟል የሆነ ከእኔ ዘንድ በጣም ቅርብ ከሆኑት ነው ካለ በኋላ በቃልም ተገኘ እያለ ይገልጻል። ከዚያ በኋላ ቆይ ላሳይህ። ገና ለማርያም መንትን ትንቢቱን ሲነግራት ጊዜ መልአኩ ገብርኤል መጥቶ እሺ ሱራ አለ ኢምራን ያው እነዚህ ጋር ተመልከቱ ክርስቶስን ምን ያክል እሱ ሌሎቹ ቅርብ ሳይሆኑ ቀርተው አይደለም፣ ግን እርሱን ከማንም በላይ ቅርብ እያለ የሚገልጸው ምክንያት በጣም ስላራቁትና ስለገፉት እናንተ እንደምታስቡት አይሁዶች ሳይሆን ከማናቸውም በላይ ለእኔ ቅርብ እንዳውም እርሱ ነው እያለ አላህ ሱብሓነሁ ወተዓላ ክብሩን የገለጸበት ነው። ያውና ምን ይላል? መላእክትም ያሉትን አስታውስ፣ መርየም ሆይ አላህ ከእርሱ በሆነው ቃል ስሙ አልመሲህ ዒሳ የመርየም ልጅ በዚህ ዓለምና በመጨረሻውም ዓለም የተከበረ ከባለሟሎችም በሆነ ልጅ ያበስርሻል። ከዚህ አስቀጥሎ ምን አለ? ያው ወሚነል ሙቀረቢን ማለት በጣም ቅርብ ከሆኑ ከባለሟሎቹ ብሎ የገለጸው እርሱን ነው። ከማናቸውም ከይሁዲዎችም ከህዝቦቹ ከሁሉም ከወገኖች አብረው ካሉት መሲሁ ከማንም በላይ ለአምላክ ቅርብ የሆነ ባለሟል የሆነ ብሎ ይገልጸዋል ማለት ነው። እዚህ የሚደረግለት በቃል መገኘቱን ቀጥሎ ይናገራል። ጌታዬ ሆይ ሰው ያልነካኝ ሲሆን እኔ እንዴት ልጅ ይኖረኛል አለች። እርሷ ነገሩ እንዳልሽው ነው፣ አላህ የሚሻውን ይፈጥራል አላት። ያው ክርስቶስ ከሚፈጠሩ ፍጥሮች መካከል መሆኑን ገብርኤል ራሱ ገለጸላት። ይፈጥራል፣ አንዳችን በሻ ጊዜ ለእርሱ ሁን ይለዋል፣ ወዲያውንም ይሆናል አላት። ያው ክርስቶስ ሁን በሚለው በአምላክ ቃል እንደሚፈጠር መልአኩ ገብርኤል ቀድሞ አብስሯታል፣ ነግሯታል። እርሱንም ከባለሟሎቹ ከማንም በላይ ቅርብ ከሆኑት እንደሆኑ ይገልጽላታል ማለት ነው። ይህን ይመስላል። እሺ ጥሩ። እንደ እስልምና ከኢሳና ከመሐመድ ለአላህ ቅርብ ነው ተብሎ የሚታመነው ማን ነው? አዎ እንግዲህ ሰዎች ከማንም በላይ ማነው ነቢያቶች ይበላለጣሉ ወይስ አይበላለጡ የሚለውን መጀመሪያ ላስረዳችሁ። ነቢያቶች ይበላለጣሉ፣ መላእክቶችም ይበላለጣሉ፣ ሰዎችም ይበላለጣሉ። ማስረጃ ቃለ ሱብሓነሁ ወተዓላ ወለቀድ ፈደልና በዕደ ነቢይን ዐላ በዕድ ወአተይና ዳውደ ዘቡራ ይላል። በእርግጥም ከፊል ነቢያቶች ከከፊል ነቢያቶች ይበልጣሉ እያለ አላህ ሱብሓነሁ ወተዓላ ተናግሯል። ቲልከ ሩሱሉ ፈደልና በዕደሁም ዐላ በዕድ ሚንሁም መን ከለመ አላህ አለ። እነዚህ መልእክተኞች ከአንዳቸው ከሌላቸው ይበልጣሉ አለ። መላእክቶችም ይበላለጣሉ። ሊቀ መላእክት ተብሎ የሚገለጻለ ከታች ያለ መልአክ አለ ባል መላእክቶች እንደሚበላለጡ ሰዎችም ልክ እንዲሁ ይበላለጣሉ። አማኝና ከሃዲ እኩል ነው አይደለም። አፈነጀዐሉል ሙስሊሚነ ከልሙጅሪሚን ይላል አላህ። አማኞችን ልክ እንደ ከሃዲያኖች አደርጋለሁኝ? በፍጹም እኩል አይሆንም፣ ይበላለጣሉ። ቁል ሀል የስተዊ አለዚነ ያዕለሙን ወለዚነ ላ ያዕለሙን እያለ ይናገራል። እንደሚበላለጡ ሰዎች ይናገራል። እነ ለዚነ አመኑ ወዐሚሉ ሷሊሓቲ ኡላኢከ ሁም ኸይሩል በሪያ አለ። እነዚያ ያመኑትና መልካምን የሰሩት እነርሱ የፍጥረት ሁሉ በላጮች ናቸው አለ። እነዚያ የካዱትስ እነሱ የፍጥረት ሁሉ ዝቅተኞች ናቸው አለ። ስለዚህ ይበላለጣሉ። ይህን መበላለጣቸውን ካመን ታዲያ የመበላለጫ ሚዛኑ ምንድን ነው የሚለውን ማወቅ አለብን። ቀጣይ ማለት ነው። መበላለጫ ሚዛኑን ስናውቅ ጊዜ በራሳችሁ ማን እንደሚበልጥ የዛኔ ትረዳላችሁ። መበላለጫ ሚዛናቸው ነቢያቶች በምንድን ነው ወደሚለው ስንመጣ ጊዜ እነርሱ ባደረጉት ድርጊት እንጂ አምላክ በእነርሱ ላይ በዋለው ጸጋ አይደለም። ያማ ያለ ልፋታቸው ያለ ድካማቸው የሚገኝ ነው። ገብታችኋል? ያ አምላክ በራሱ በሰጣቸው ጸጋ አምላክ በእነርሱ ላይ በዋለው ውለታ መበላለጥ ሳይሆን ከእነርሱ በሆነ አገልግሎት ነው የሚበላለጡት። ታዲያ የቀደሙት ነቢያቶች አገልግሎታቸው ለወገናቸውና ለህዝቦቻቸው ለአንድ አካባቢ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ለዓለም ህዝብ ነበር አገልግሎታቸው። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ፈድልቱ ዐለል አንቢያኢ ሚን ቀብሊ ቢኸምስ ካነቲል አንቢያ ሚን ቀብሊ ቱርሰሉ ኢላ ቀውሚሃ ኻሳ ፈአርሰለኒ አላህ ኢለናሲ ካፋ አሉ። ቃል በቃል ራሳቸው ሲናገሩ ከቀደሙት ነቢያቶች በ5 ነገራቶች በለጥኩኝ አሉ። አንደኛ የቀደሙኝ ነቢያቶች ሲላኩ የነበሩት ለወገናቸው ለህዝቦቻቸው ብቻ ነበር። እኔ ደግሞ ለዓለማት ለሰዎች ሁሉ ነው የተላኩት አሉ። ለአንድ አካባቢ ለአንድ ሰፈር የተላከ ነቢይና ለዓለም የተላከ ነቢይ አገልግሎታቸው እኩል አይደለም። አላህ ይህን በቁርአን ላይ ሲመሰክር ምን ይላል? መሲሁን ለምሳሌ ወዴት እንደላከው ሲናገር ወረሱለን ኢላ በኒ እስራኤል አለ። መሲሁንም ክርስቶስን ወደ እስራኤል ወገን የላኩት መልእክተኛዬ ነው አለ። በሌላ ቦታ ላይ ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል አለ። መሲሁን ክርስቶስን ለእስራኤል ልጆች ተምሳሌት አድርጌያለሁ እያለ ይናገራል።
መሲሁ ራሱ ወዴት እንደተላከ አገልግሎቱ ለማን እንደነበር ሲናገር ወኢዝ ቃለ ዒሳ ብን መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ አላቸው ይላል። ስለ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ወዴት እንደላካቸው አገልግሎታቸው ለማን እንደነበር ሲናገር አምላክ አላህ ሱብሓነሁ ወተዓላ ምን ይላል? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ አንተን ደግሞ ሙሐመድ ለዓለማት ህዝብ ሁሉ እዝነት አድርጌ ልኬሃለሁ ይላቸዋል። በሌላ ቦታ ላይ ቁል ያ አዩሃ ናስ ኢኒ ረሱሉላሂ ኢለይኩም ጀሚዓን፣ ሰዎች ሆይ አጠቃላይ ለሁላችሁም የተላኩኝ የአምላክ መልእክተኛ ነኝ በላቸው ሙሐመድ ይላል። በሌላ ቦታ ላይ በሱራ ሰብዕ ላይ ወማ አርሰልናከ ኢላ ካፈተን ሊናሲ በሺረን ወነዚረን ወላኪነ አክተረ ናሲ ላ ያዕለሙን አለ። ሙሐመድ ሆይ አጠቃላይ ለሰዎች ሁሉ የላኩህ ይላቸዋል። ስለዚህ የቀደሙት ነቢያቶች ለህዝቦቻቸው ለወገኖቻቸው ሲላኩ ነበር። በአንድ ዘመን አላህ በርካታ ነቢያትን አስከታትሎ ይልክ ነበር። ብቸኛው በአንድ ዘመን ለዓለም ህዝብ የተላኩት እርሳቸው ናቸው። ለምሳሌ መሲሁ በተላከበት ዘመን ዮሐንስ ነበር። ከዮሐንስ ጋር አብሮት ዘከርያስ ነበረ። ሙሴ ጋር ስትሄዱ ሃሩንን ታገኛላችሁ። አብርሃም ጋር ስትሄዱ ኢስሐቅን ታገኛላችሁ፣ ያዕቆብን ታገኛላችሁ፣ ሎጥን ታገኛላችሁ። እነዚህ ሁሉ አብረዋቸው በጊዜ ይላኩ ነበረ። ዳዊት ጋር ስትሄዱ ሰለሞን አብሮት አለ። ነብዩ ሰለላሁ ዐለይሂ ወሰለም ብቻቸውን ቆመው ከዚህ ዓለም ህዝብ ፊት ስለ አንዱ አምላክ ተጋፈጡ። ገብታችኋል? አብሯቸው ማንም ነቢይ ከጎናቸው የሚያጸናቸው ሳይኖር ሁሉም ካለፉ በኋላ ያ አዩሃ ናሱ ቀድ ጃአኩም ረሱሉና ዩበይኑ ለኩም ዐላ ፈትረትን ሚነ ሩሱሊ አን ተቁሉ ማ ጃአና ሚን በሺሪን ወላ ነዚር። ነቢያት ከተቋረጡ በኋላ እነሆ ከዘመናቱ በኋላም ይሄን ሙሐመድን አስነሳሁላችሁ ላኩላችሁ እያለ አላህ እርሳቸውን ይገልጻቸዋል ማለት ነው። እርሳቸውንም ላይ የነቢያትን ሁሉ አስተምህሮ በጫንቃቸው ላይ ያደረገና ቁርአንን ሰጣቸው። በእርሱ ውስጥ የአብርሃም ትምህርት አለ፣ የኢስሐቅ ትምህርት አለ፣ የያዕቆብ ትምህርት አለ፣ የዮሴፍ ትምህርት አለ፣ የኢዮብ ትምህርት አለ፣ የዘከርያስ ትምህርት አለ፣ የዮሐንስ ትምህርት አለ፣ የመሲሁ ትምህርት አለ፣ የነ ሃሩን ትምህርት አለ። የሁሉንም በአንድ ቃል አደረገና ቁርአን ሰጣቸው። ይህንንም ለዓለም አድርሳላቸው። ቁርአን የተላከውም ለአንድ ወገን ለአረብ ወገን ሳይሆን ለዓለም ህዝብ ነው። እርሱንም ማስረጃ አላህ ቃለ ስብሓነሁ ወተዓላ ተባረከ ለዚ ነዘለ ልፉርቃነ ዐላ ዐብዲሂ ሊየኩነ ሊልዓለሚነ ነዚራ፣ ለዓለማት ህዝብ ማስጠንቀቂያ ይሆን ዘንድ እያለ ይናገራል። ኢን ሁወ ኢላ ዚክራ ሊልዓለሚን፣ ይህ ቁርአን ለዓለማት ህዝብ ሁሉ ተግሳጭ እንጂ ሌላ አይደለም እያለ ይናገራል። አልሐምዱሊላሂ ለዚ አንዘለ ልኪታበ ዐላ ዐብዲሂ ሊየኩነ ሊልዓለሚን ነዚራ፣ ለዓለማት ህዝብ እያለ ይገልጸዋል። የተሰጣቸውም ቃል ለዓለም ህዝብ ነው። እርሳቸውም የተላኩት ለዓለም ህዝብ ነው። የቀደሙት ነቢያቶችና መጽሐፍቶቻቸው ግን ለወገኖቻቸው ለህዝቦቻቸው ብቻ ነበር። ስለዚህ በአገልግሎት ነውና የመበላለጥ ሚዛን እርሳቸው ለዓለም ህዝብ ነው አገልግሎታቸው የነበረው። እነዚህ የቀደሙት ለህዝቦቻቸው ያደረጉት ተአምራት ምናምን በእርሱ ይሄ መበላለጫ ሚዛን አይደለም። እናድርገው ብንልም ነቢ ሰለላሁ ዐለይሂ ወሰለም ያክል ተአምራት ያደረገ የለም። ያ ማለት መሲሁ ተአምር አላደረገም እያልኩኝ አይደለም። መሲሁ በርካታ ተአምራቶችን አድርጓል። ሙታንን ያስነስቷል። ማየት የተሳናቸውን አይናቸውን ፈውሷል። ለምጽ ያለባቸውን ለምጻቸውን ይፈውስ ነበር። መሲሁ ከጭቃ የወፍ ቅርጽ ሰርቶ እፍ ብሎ አምላክ አላህ ሱብሓነሁ ወተዓላ በራሪ ወፍ ያደርግለት ነበር። ፊታቸው እንደ ጭቃ ምናምን ይሰራት ነበረ። ሌላው የወደፊታቸውን መሲሁ የመናገርን ተአምር ተሰጥቶ ነበር። እዚያው ህዝቦቻቸው በህዝቦቻቸው መካከል ይህን ሁሉ ተአምር ተሰጥቷል መሲሁ። ያ የምን መልእክተኛነቱ የነብይነቱ ለእስራኤል ወገን በትክክል የመላኩን ማስረጃ ናቸው። ሙሴ ልክ እንዲሁ ብትሩ እጅግ በጣም አስደናቂ ተአምር ነበረች። 9 ተአምራትን ተሰጥቷል ሙሴ። ቃል በቃል አላህ ሲናገር ወለቀድ አተይና ሙሳ 9 አያቲን በይናት ይላል። ለሙሴም በእርግጥም ግልጽ የሆኑ 9 ግልጽ ተአምራቶችን ሰጥቼዋለሁ ብሏል። ለሌሎችም ነቢያቶች ልክ እንዲሁ ተሰጥቷል። አብርሃም ተአምር ነበረው። አብርሃም ሙታንን ያስነሳ ነበር እንደ እስልምና አስተምህሮ። ልንገራቸው፣ እሱ ነው በጣም የሚደንቅ ነው። ሙታንን ማስነሳት ለአንድ ነቢይ ለመሲሁ ብቻ የተሰጠ አይደለም። በርካቶች ነቢያቶች ሙታንን ያስነሱ ነበር። አብርሃም እንዴት ሙታን እንዳስነሳ በቁርአን ላይ የተገለጸው ላሳያችሁ። አብርሃም ቃለ ስብሓነሁ ወተዓላ ሓኪያን ዐን ኢብራሂም ዐለይሂ ሰላም ፊ ሱረት አልበቀራ وإذ قال إبراهيم رب أرني كيف تحيي الموتى قال أولم تؤمن قال بلى ولكن ليطمئن قلبي قال فخذ 4 من الطير فصرهن إليك ثم اجعل على كل جبل منهن جزءا ثم ادعهن يأتينك سعيا واعلم أن الله عزيز حكيم له أبراهام كالتات عندك أنا أملاكنا الله ليطيقال ربي أرني كيف تحيي الموتى جيتا يا الله هوي متانا نديت اندم التاس نسا أسايين له
አሁን ተጠራጥሮ እንዳይመስላችሁ በአላህ ማስነሳት ላይ አላህ በጥያቄ ይህንን አስረዳኛ። ቃል አወለም ቱእሚን አላመንክም እንዴ አለው። ቃለ በላ እንዲ በደንብ አመኛለሁ እንጂ አለ። ወላኪን ሊየጥመኢነ ቀልቢ ነገር ግን ልቤ እንዲረጋጋልኝ አለ። ከመስማት ይልቅ ማየት ልብን ያረጋጋልና ኢብራሂም በመስማቱ ማመንኩኝ አለ። ግን ማየት ስለፈለግኩ ነው አለ። ቦታቸዋል አሪን ያለ ማየትን ነው የፈለገው በቃ። ከዚህ አላህ ስብሐነሁ ወተዓላ ይሄንን ነገር ሙታንን ገድሎ ማሳየት ይችል ነበር አላህ ለኢብራሂም፣ ግን በእጁ ሊያደርግለት ነው የሙታን ማስነሳትን ድንቅ ተአምር። እሺ አብርሃም ቃለ ፈኹዝ አርበዐተ ሚነ ጠይር አለው። አብርሃም ሆይ ሂድና 4 ወፎችን ያዝ አለው። አብርሃም ሄደ 4 ወፎችን ያዘ። ፈሱርሁነ ኢለይከ አለው፣ ወደ አንተም አስጠጋቸው አለው። ثم جعل على كل جبل منهن جزءا ከዚያም ቆራርጣቸውና እነሱን በእያንዳንዳቸውን የስጋቸውን ቁርጥራጭ በየተራራው ጫፍ ላይ አስቀምጣለሁ። ሄደ አብርሃም 4 ተራራዎች ላይ እያንዳንዳቸውን ወፎች ገድሎ ቆራርጦ ስጋቸውን አስቀመጣቸው። ثم دعوهن አለው። ከዚያም ሂድና ወደ ቦታ ተመለሰህ ጥራቸው ነው በላቸው አለ። يأتينك سعيا እየበረሩ በፍጥነት ይመጣሉ ወደ አንተ አለው። ወዳው ኢብራሂም ሄደና ኑ ብሎ ጥሪ ያደረገላቸው። እነዚያ ወፎች ተገጣጥመው ህይወትን ዘርተው ወደ እርሱ መጡ። ወዕለም አለው አላህ እወቅ እነላህ ዐዚዙን ሐኪም እኔ አምላክህ አላህ አሸናፊና ጥበበኛ የሆንኩኝ አምላክ ነኝ አለው። ስለዚህ ኢብራሂምን የሙታንን የማስነሳትን ተአምር በእጁ ያደረገለት አምላክ አላህ ሱብሓነሁ ወተዓላ። ሌላ ሙሴ ተአምርን አድርጓል። ሙታንን ያስነሳ ነበር። በሱረቱል በቀራ የላሚቱ ምዕራፍ ተብሎ የተሰየመበት ምክንያትም ሙታንን በማስነሳቱ ምክንያት ነው። ታሪኩን ልንገራችሁ ወይንስ እንለፈው? ልንገራችሁ እሱን በቃ እናውራዎች። ሙሳ ዓለይሂ ሰላም ሙታንን ያስነሳ ነበር። እርሱም ልክ እንዲሁ የላሚቱ ምዕራፍ ተብሎ ለምን ተሰየመ ስናየው የላሚቱ ምዕራፍ ሲል የሆነ ምንድነው ከላም ጋር ያለው ነገር የሚደንቅ የሆነ ነገር አለው። እኔን ባወኩኝ ጊዜ በጣም ነበር የደነቀኝ ወላሂ ላዚ። አንድ ልንገራችሁ የላሚቱ ምዕራፍ የተባለበት ምክንያት። እሺ የላሚቱ ምዕራፍ የተባለበት ምክንያት በሱረቱል በቀራ በላሚቱ ምዕራፍ ላይ እስራኤላውያኖች ከላም ጋር ወይንም ከወይፈን ጋር የነበራቸው አንድ ቁርኝት እንደነበር ይገልጻል። እነሱም በግብፅ ምድር ላይ በኖሩበት ጊዜ ከፈርዖን ባርነት ስር ነበሩ እስራኤላውያኖች እንደምታውቁት። በዛን ጊዜ ግብፃውያኖች ለላም ልዩ ክብር ነበራቸው። ቅዱስ ነች ብለው ያምናሉ፣ ያስባሉ። ከዚያም ከግብፅ ሀገር ነፃ ባወጣቸው ጊዜ ሙሳ ዓለይሂ ሰላም ሙሴ ወደ አምላኩ በሲና ተራራ ሄዶ አምላኩን ለማነጋገር በሄደ ጊዜ አሮንን ጠብቅልኝ አደራ እኽልፍኒ ፊ ቀውሚ ብሎት ነበር። አደራ ህዝቦችን በእኔ ምትክ ሆነህ ጠብቃቸው ብሎት ሳለ እነዚህ እስራኤላውያኖች ግን ምን አሉት? አሮንን እባክህ አምላክን ስራልን ብለው አዛ አደረጉት። አልሰራላችሁም በፍጹም ብሎ ተቃወማቸው ይላል በቁርአን ላይ። መጽሐፍ ቅዱስ ላይ ግን ምን ይላል? እሺ ችግር የለውም አለና የወርቅና የብር ማዕት አምጡ አላቸው። አመጡ። አቅልጦ በፊታቸው የሚሄድ ላም ወይንም ወይፈን ሰራላቸው። ይሄ ነው ከግብፅ ያወጣቸው አምላክ ብሎ ሰጣቸው። በደስታ እነሱም አመለኩት። አያቸው አይደል? ስለዚህ እነዚህ እስራኤላውያኖች በልባቸው ላይ የዚች እንስሳት ፍቅር ነበራቸው። አላህ ወኡሽሪቡ ፊ ቁሉቢሂሙል ዒጅል ይላል። የወይፈንንም ፍቅር በልባቸው ተጠጥተው ነበር እነዚህ ሰዎች አለ። ያን ከልባቸው አላህ ቁርጥ አድርጎ ከእርሱ ጋር ብቻ ሊያስተሳሰራቸው ፈለገና ላምን እረዶ የሚል ትእዛዝን አዘዛቸው። ለምን አዘዛቸው የሚለውን አሁን ታሪኩን ልንገራችሁ። በህዝበ እስራኤል መካከል አንድን ባለጸጋ እስራኤላውያኖች ይገድሉታል፣ የእርሱን ጸጋ ለመከፋፈል ሲሉ። ይህም ባደረጉ ጊዜ ይህን ድርጊት ከፈጸሙ በኋላ በመካከላቸው ተካካዱ። እኔ አልገደልኩም ብለው ተሸማተቱ። አንዱ ሌላውን ካደ። በቃ ከዚህ በኋላ እነዚህ ሰዎች ይሄን ባደረጉ ጊዜ በካዱ ጊዜ ለሙሴ ሄደው አናገሩት። ሙሴን ምን አሉት? ሙሴ ሆይ ከመካከላችን አንዳችን ሰውን ገድሏል፣ ግን ያን ሰው አልገደልንም ብለን ሁላችንም ክደናል። አምላክህ ደግሞ ምንም የሚደበቅበት ነገር የለምና ሁሉን የሚያውቅ ነውና ያን የገደለውን አካል ይንገረንና ቅጣቱን ያገኘ እርሱ ሌሎቻችን ንጽህናችን ይረጋገጥልን አሉት። እሺ አለና ሙሴ አላህን ጠየቀላቸው። አላህንም ሲጠይቁት ጊዜ እነዚህ እስራኤላውያኖች በሙሴ በኩል በጠየቁ ጊዜ አላህ ምን አለ? እሺ ችግር የለውም እነግራቸዋለሁ፣ ይሄን ለማወቅ ግን ላምን ወይንም ወይፈንን እረዱ በላቸው አለ። ያ ሰላም! ምንን እረዱ አላቸው? ላምን ወይፈንን እረዱ አላቸው። ለምን?
ያ በልባቸው ውስጥ ለላምና ለወይፈን ያላቸው አምላክ ነች ብለው የሚያስቡት ክብር ስላለ በእስራኤል ሕዝብ ውስጥ በልባቸው ላይ ያንን ሊቆርጥላቸው ፈልግ። ምን ያክል ደካማ እንደሆነች በእጃቸው አርደው እንዲያዩ እና ደካማ እንደሆነች እንዲያረጋግጡ ፈልግ አላህ ሱብሓነሁ ወተዓላ። በዚያውም የሚሞተውን ሰው ሊያስነሳ